ሰዎችን ለመቆጣጠር ሰባቱ ስውር ሳይኮሎጂዎች። በየቀኑ ሰዎች እርስ በርሳቸው ተጽዕኖ እየፈጠሩ ነው። በስራ ቦታ፣ በጓደኝነት፣ በቤተሰብ ውስጥም ጭምር። አንዳንድ ሰዎች እምነትን ለማሸነፍ፣ ድጋፍ ለማግኘት እና ሌሎችን በቀላሉ ለመምራት ሚስጥራዊ ዘዴዎችን ያውቃሉ፣ ይጠቀማሉ። ሰዎች የበለጠ እንዲወዱህ፣ የበለጠ እንዲተማመኑብህ እና አመራርህን እንዲከተሉ የሰውን ባህሪ የሚቆጣጠሩ ድብቅ ስነ ልቦናዎችን መረዳት ትልቅ ውጤት ያስገኝልናል። ይህ ሰዎችን መጠቀሚያ ማድረግ ማለት አይደለም፣ ለበጎ ዓላማ የሚውልና የተዋጣለት ዘዴ ነው። ዛሬ ሀያላን መሪዎች፣ ተደራዳሪዎች እና ማራኪ ግለሰቦች የሚጠቀሙባቸውን 7 ድብቅ የስነ ልቦና መርሆችን እየፈተሽን እናያለን። ሰዎችን የሚያንቀሳቅሱ የማይታዩ ኃይሎችን ለማየት ዝግጁ ናችሁ? እስከ መጨረሻው ከእኔ ጋር ቆዩ፣ ምክንያቱም 7ኛው በጣም ኃይለኛው ነው። እናም በጣም አልፎ አልፎ ነው ጥቅም ላይ የሚውለው። አንድም ቃል ሳትናገር ወደ አንድ ክፍል ገብተህ አክብሮትን ማግኘት መቻልህን አስብ። ሰዎች እንዲያምኑ፣ እንዲከተሉና የአንተን ፍቃድ እንዲፈጽሙ ለማድረግ እነዚህን 7 የተደበቁ ሳይኮሎጂዎችን ይማሩ እና ዓለም ለእርስዎ ፍላጎት በድብቅ ይንበረከካል። አንደኛው ሪስፕሮሲቲ። የመጀመሪያው የተደበቀ ሳይኮሎጂ ሪስፕሮሲቲ ነው። ተገላቢጦሽ። መጀመሪያ ይስጡ፣ በኋላ ይቀበሉ። ሰዎች ውለታን መመለስ ይወዳሉ። ለአንድ ሰው ጥሩ ነገር ስታደርግ አጸፋውን ለመመለስ እንዳለበት ይሰማዋል። ሰዎች በተፈጥሮ በሌሎች ውለታ ቢስ ሆኖ መቅረትን አይፈልጉም። በነፃ ከሰጡ ሰዎች ውለታውን መመለስ እንጂ ባለዕዳ ሆኖ መቅረትን አይፈልጉም። ለምሳሌ አንድ ቀን ጓደኛህን ቡና ትገዛለህ። በሌላ ቀን አንተ ሳትጠይቀው የምሳ ሊከፍልልህ ይችላል። በንግድ ሥራ ነፃ ምክር ወይም ትንሽ እርዳታ መስጠት ታማኝነትንና እምነትን ይገነባል። እንዴት መጠቀም እንችላለን? ሰዎች ካንተ ምንም ነገር ሳይጠብቁ ትንሽ ነገር በመስጠት ይጀምሩ። ምስጋና፣ ክብር፣ ጠቃሚ ምክር ወይም ስጦታ። ሰዎች ያንን ያስታውሱታል እና በኋላ ሊረዳዎት ይፈልጋሉ። 2 ወጥነት። አዎ ማለትን ያለማምዱ። አንድ ሰው በትንሽ ነገር ከተስማማ ከድርጊታችሁ ጋር ወጥነት ያለው ሆኖ ለመቀጠል ስለሚፈልግ በኋላ ላይ በትልልቅ ነገሮች ይስማማል። ሰዎች አንድ ወጥና የማያወላውል ሆኖ መታየትን ይወዳሉ። የሆነ ነገር ከፈጸሙ በኋላ በተለየ መንገድ እርምጃ መውሰድን ስህተት እንደሆነ ይሰማቸዋል። ለምሳሌ አንድ ሻጭ እንዴት ገንዘብ መቆጠብ እንደሚችሉ ማወቅ ይፈልጋሉ ቢሎት ምንም ጉዳት ስለሌለው አዎ ትላለህ። በኋላ የሆነ አንድ ምርት ሲያቀርብልህ ከዚህ በፊት አዎ ስላሉ ለመስማማት የበለጠ ፍላጎት ይሰማሃል። ስለዚህ ይህንን ዘዴ እንዴት መጠቀም እንችላለን? በመጀመሪያ በትንሽና ቀላል ነገሮች እንዲስማሙ ይጠይቁ። ምሳሌ፣ ጊዜ መቆጠብ አስፈላጊ እንደሆነ ትስማማለህ? ጥቂት ጊዜ አዎ ካሉ በኋላ ወደ ትልቅ ስምምነት ማምራት ቀላል ይሆናል። 3ኛው ማህበራዊ ማረጋገጫ። ሌሎችም እየሰሩ መሆናቸውን አሳይ። ምን ማለት ነው? ሰዎች እርግጠኛ ካልሆኑ ውሳኔ ለማድረግ ሌሎች የሚያደርጉትን ይመለከቱና ትክክለኛ እንደሆነ ያምናሉ። ይህ ዘዴ የሚሰራበት ምክንያት ምንድነው ካልን ሰዎች ማህበራዊ ፍጥረታት ናቸው። ብዙሃኑ የሚያደርጉትን በማድረግ የበለጠ ደህንነት ይሰማናል። ለምሳሌ የተጨናነቁ ሬስቶራንቶች ከባዶ ቤቶች የበለጠ ማራኪ ይመስላሉ። ብዙ አዎንታዊ ግምገማ ያላቸው የኦንላይን ምርቶች ብዙ ጊዜ ይገዛሉ። ሌሎች ቀድሞውንም ዓላማን እየደገፉ ከሆነ እምነት የሚጣልበት እንደሆነ ይሰማናል። እንዴት መጠቀም እንደሚቻል። ሌሎች ብዙ ሰዎች አንተን እየተከተሉ አንተን እንደሚተማመኑ ወይም ሐሳብን እንደሚጠቅም የሚያሳይ ማረጋገጫ ያሳዩ። ለምሳሌ በሺህ የሚቆጠሩ ሰዎች ይህንን ዘዴ አስቀድመው እየተጠቀሙ እንደሆነ ካሳዩ ሌሎችም መቀላቀል ይፈልጋሉ። 4 ስልጣን። የፖለቲካ ስልጣን ሳይሆን አዋቂ ወይም ባለሙያ መስሎ መታየት በድርጊትም ጭምር።
ሰዎች በተፈጥሮ ባለሙያዎች ወይም መሪዎችን የሚመስሉትን ያምናሉ። በደንብ ልበስ፣ በግልጽ ተናገር እና በራስ መተማመን ይኑርህ። የምታደርገውን እንደምታውቅ ስታደርግ ሌሎች በአንተ ያምናሉ። ይህ ዘዴ ለምን እንደሚሰራ እንይ። ከልጅነት ጀምሮ መምህራንን፣ ዶክተሮችን፣ መሪዎችን ማክበርን ተምረናል። በኃላፊነት ላይ ያሉትን ማዳመጥ ለምደናል። ለምሳሌ የዶክተር ምክር ከአጋጣሚ ሰው የበለጠ ዋጋ እንደሚሰጠው እናምናለን። ሱፍ የለበሰ ተናጋሪ በግዴለሽነት ከለበሰ ሰው የበለጠ ትኩረት ያገኛል። በራስ የመተማመን ድምፅ የበለጠ እምነት የሚጣልበት ይመስላል። እንዴት መጠቀም እንደምንችል እንይ። ጽድት ብለው ይታዩ፣ በግልጽ ይናገሩ እና በድፍረት እርምጃ ይውሰዱ። ከተቻለ ምስክርነቶችን፣ ልምድን ወይም ማንኛውንም የእውቀት ማረጋገጫ ያሳዩ። 5. የእጥረት መርህ። እጥረት ፍላጎትን ይቀሰቅሳል። አንድ ነገር ብርቅ ሆኖ ሲሰማ ሰዎች የበለጠ ይፈልጋሉ። ያቀረቡትን ሐሳብ ወይም ሐሳቡ ልዩ ወይም የተገደበ እንዲመስል ካደረጉ ሰዎች ፈጣን እርምጃ ይወስዳሉ። እጥረት ሰዎች በፍጥነት እንዲንቀሳቀሱ ያደርጋቸዋል። ምን ማለት ነው? አንድ ነገር የተገደበ ወይም ያልተለመደ በሚመስልበት ጊዜ ሰዎች የበለጠ ይፈልጋሉ። ይህ ዘዴ ለምን እንደሚሰራ እንመልከት። ሰዎች ስንባል ማጣትን እንፈራለን። አንድ ነገር ሊጠፋ ይችላል ብለን ስናስብ በፍጥነት እንሰራለን እና የበለጠ ዋጋ እንሰጠዋለን። ለምሳሌ እንዲህ ቢባል አንድ ሱቅ በአክሲዮን ውስጥ የቀረው 2 ብቻ ነው እና ሰዎች ለመግዛት ይጣደፋሉ። የሆነ ሆቴል በድረገጹ አማካይነት አንድ ክፍል ብቻ ቀርቷል ብሎ ቢያሳውቅ ሰዎች በፍጥነት ይይዛሉ። ይህንን ስልት ለመጠቀም የተገደቡትን ይናገሩ። ምሳሌ፣ የተገደቡ ወይም የቀሩ ጥቂት መቀመጫዎች አሉ። ቅናሹ በቅርቡ ያበቃል። ጥቂት ቦታ ብቻ ቀርተዋል። የመሳሰሉትን የእጥረት መርሆችን ተከተል። ግን ሁልጊዜ እውነት ሁን። የውሸት እጥረት መተማመንን ሊጎዳ ይችላል። 6. ስሜቶን ያካፍሉ። ስሜታዊ ንክኪ። ስሜቶች ተላላፊ ናቸው። የሌሎች ሰዎች ስሜት በቀላሉ ይጋባብናል። ደስተኛና የተረጋጋ ሰው ስናይ እኛም ያ ጉልበት ይሰማናል። አዎንታዊና በራስ የመተማመን ስሜት ካለህና ካንጸባረክ በአካባቢ ያሉ ሰዎችም ተመሳሳይ ስሜት ይኖራቸዋል። ይህ ስነ ልቦና ለምን እንደሚሰራ እንይ። አእምሮአችን የመስታወት ነርቭ ሴሎች አሉት። በሌሎች ላይ የሚያዩትን ስሜቶች ይገለብጣሉ። ምሳሌ፣ ፈገግታ ያለው ቀና ሰው የአንድ ክፍልን ስሜት ከፍ ሊያደርግ ይችላል። የፈራና የተረበሸ ተናጋሪ ተመልካቹንም ጭንቀት እንዲሰማው ሊያደርግ ይችላል። ይህን ዘዴ ለመጠቀም መጀመሪያ ስሜትህን ተቆጣጠር። ሰዎች አዎንታዊ ወይም ጥሩ ስሜት እንዲሰማቸው ከፈለክ ጥሩ ሁን። ሰዎች እንዲረጋጉ ከፈለክ የተረጋጋ ሁን። በስሜታዊነት ምራ። አንተ ቀደም፣ ሰዎች ያንተን ስሜትና ኃይል ይከተላሉ። 7. ዝምታ። ምንም ነገር ያለመናገር ኃይል። ሰዎች ዝምታ ምቾት እንደማይሰጣቸው ያውቃሉ። ዝም ስትል ሰዎች ዝምታውን መሙላት እንደሚፈልጉ እና እንደሚያስፈልጋቸው ይሰማቸዋል። አንዳንድ ጊዜ ከአንተ ጋር በመስማማት ወይም ተጨማሪ መረጃን በመስጠት ክፍተቱን መሙላት ይፈልጋሉ። ለመነጋገር አትቸኩል። ተረጋጋ፣ ዝም በል። ዝምታን እንደ ተቆጣጠርክ ቆይ። ሰዎች የማይመች ዝምታን ይጠላሉ። ስሜታቸውን ለማቆም ብቻ ለመናገር ይቸኩላሉ። ለምሳሌ በድርድር ላይ ጥያቄ ከቀረበ እና ዝም ከተባለ ሌላኛው ወገን ዝምታውን ለመስበር ብቻ ስምምነት ማድረግ ሊጀምር ይችላል። በንግግር ውስጥ ዝምታ አንድ ሰው ሐሳቡን የበለጠ እንዲያብራራ ሊያደርገው ይችላል። ይህም ተጨማሪ መረጃ ይሰጦታል። እስቲ ይህንን ስነ ልቦናዊ ዘዴ እንዴት መጠቀም እንደሚቻል እንመልከት። አንድ ነጥብ ካነሳ በኋላ ማውራት አቁም። መጀመሪያው ሌላው ይናገር። በዝምታህ ምቾት ይሰማ። ራስን እንድትቆጣጠር ይረዳሃል። እነዚህን ድብቅ ስለ ልቦናዊ ዘዴዎች በጥበብ ተጠቀም። መተማመንን ለመገንባት፣ የተሻሉ ግንኙነቶችን ለመፍጠር እና ጠንካራ መሪ ለመሆን።
ተጽዕኖ ሰዎችን ማስገደድ አይደለም፣ እነሱን ስለ መምራት ነው። በቅንነትና ከልብ ትክክለኛው ዓላማ መሆን ያለበት እነዚህን ኃይሎች ለበጎ ነገር ተጠቀምባቸው፣ ሌሎችን ለመርዳት እና ለማነሳሳት። ዛሬ አዲስ ነገር ከተማሩ ልክ እንደዚህ ቪዲዮ ተጨማሪ ህይወትን የሚቀይሩ ጠቃሚ ምክሮች ለማግኘት ሰብስክራይብ ያድርጉ እና ይህንን ለሚፈልግ ጓደኛ ያካፍሉ። የወደፊት ህይወት እንድትመራ እየጠበቀህ ነው።